ሃይማኖቱ የተምታታ በከንፈሩ የሚሸነግል ንጉሥ ነኝ የሚል ጎልማሳ በኮከብ ቆጣሪ ይመጣል። 8000 የሚሆን ብሪያል የተባለው ዲያብሎስ በአብይ ጾም ያነግሰዋል። ምልክቱ ወፍ ትሆናለች። ቁጥሩም 7 ነው። ጽልማሞት ጥልማኮስ ያጅቡታል። ጠንቋዮች፣ አስማተኞች፣ መታሃተኞች፣ መርገምተኞች፣ ባለዛሮች ይመክሩታል። ጠጠር በመጣል ሟርት በመደለቅ እርግማን ያወርዳል። የሳጥናኤል የዛዝኤል የቤልዜቡል የባቢኤል መልእክተኛ ይሆናል። በጥላቻ የታወረ መክሊቱ ስድብ፣ ንግግሩ ተራ፣ ሐሳቡ መናኛ፣ ሐሰት መለያው ትሆናለች። ግዛቱ በተአምራት እንደተሞላ ይሰብካል። በአፋዊነት ሊቃውንትን ሁሉ ያስታል። ወሬው የከፍታ ዘመን ቢሆንም የሚወስደው ወደ ጥልቁ ነው። የሕግ አዋቂዎችን ያረክሳል፣ ነገር አዋቂዎችን ያዋርዳል። በታናናሾች ቋንቋ መረን በወጣ አንደበት እውነተኛ ነቢያቶችን ያጥላላል። ጥበብን ሁሉ እንመርምር እንጂ እንዲሁ አንመን። በዚያም የዘመን መደፍረስ፣ የአንድነት መፍረስ፣ የእሸት መርገፍ፣ የተቀደሰው መርከስ ይከሰታል። ከወንበዴዎች ከአመፀኞች ለራሳቸው ብቻ ከሚጮኹ ጋር ይመደባል። በራሱ ክፉ ሐሳብ ተጠልፎ በከይሲ ልሳኑ ሕዝብን በሕዝብ ሃይማኖትን በሃይማኖት ያስነሳል። አቡኑን ይዘልፋል። ታቦቱን ከማጠንቱ ያናጥባል። ምህላውን ያስተጓጉላል። ቤተ መቅደሱን ይደፍራል። ጾሙን ያጨነግፋል። መከፋፈልን በቤተ ክርስቲያን ያደርጋል። ታላላቆቹን ያዋርዳል። ታናናሾቹን ይንቃል። ጭካኔ የተጠናወታቸውን ብኩርናቸውን የለወጡትን እየመረጠ ይሾማል። ኃጢአተኞችንና የእግዚአብሔር ክብር የጎደላቸው በብዛት ይከተሉታል። ነቢዩ ኢሳይያስ መንፈሴ በእነዚህ ሰዎች ላይ አያድርም፣ የደምና የሥጋ ሰዎች ናቸውና እንዳለው በጌታ ስም የሚነግዱ በቤተ መቅደሱ የሚቆምሩ ይሆናሉ። ምትሃት፣ አስማት፣ ድግምት፣ ምግባረ ቢስነት፣ አመንዝራነት መገለጫቸው ነው። ከተቀደሰው የሰው ልጆች ይልቅ ወረት ከማከማቸት ትልቁን ስፍራ ያገኛል። ጉቦና ዘረፋ እንደተፈቀዱ ይቆጠራል። ሞትና ስደት ይረክሳል። በክፉ ማኅተም ሕዝቡንም ለማተም ያስጨንቃል። ርኩስ መንፈስ ከናኬቱ ይበረታል። የሰዶምና የገሞራ ግብር ይገለጣል፣ ይታይበታል። በነገሰ በ3ኛው ዓመት በ2ኛ ወር አረመኔያውያንን አስከትሎ በሰሜኑ ይዘምታል። ሕዝበ ክርስቲያኑ በተወናበደ ምክንያት ከሁለት መድቦ ያጋድላል። በደም ባህር ይደፍቃል። ታቦተ ጽዮንም ባለበት ምድር የሚፈጸመው እልቂት የዘመኑ መከራ ስለመዳረሱ ምልክት ነው። እመቤታችን ቅድስት ድንግል ማርያምን የሚጠራ ክብሯን የሚነግፍ መስቀል በሚመስል ምልክት የሚጠራ መጽሐፍ ጽፎ ብዙዎችን ያስታል። የቤተ ክርስቲያንን የመከራ ዘመን ይበረታል። ከዚያ ቀደም ሰይጣን ያስነሳቸው አካይስቶች ጥፋት አሰቃቂውም ይሆናል። አንድም የነገድ አባሮቹ ወይቤሎ አንተኑ ዘትመጽእ ይሉታል። አንድም በደም ከወረዛው ሰይፍ የተነሳ የምድር አምላክ አድርገው ይቀበሉታል። ሁሉም ግን በተዋረደው መንገድ በተናቀው ጎዳና ይመላለሳሉ። ሰዎች ተዘቅዝቀው ሲሰቀሉ፣ በድንጋይ ተወግረው ሲሞቱ፣ ፍላቱ ወደ ላይ የሚዘል እሳት ከነ ሕይወታቸው ሲከተቱ በፍካሬ ኢየሱስ የተገለጸው የመከራ ጊዜ ለመድረሱ ምልክት ይሆናችሁ። ወገኖች ሆይ እናታችሁ ከባዕዳን ጋር ሴሰነች እንዳለው ከአረብና ሰዶም ተወዳጅቶ በነገሰ በ5ኛው ዓመት በ5ኛው ወር የተቀደሰችውን ሃይማኖት በአሕዛቦች ለመለወጥ አባቶችን በመለያየት መከራ ያደርሳል። ታላቁን መቅደስ ለማፍረስ የቅዱሳን ስፍራዎችን ባድመ ለማድረግ ቤተ ክርስቲያንን ለማርከስ ይነሳል። ሕዝቡን ገሎ ከምድር በታች ለመቅበር እንደ ሲኦልም በሕይወት ሳሉ ለመዋጥ ይበረታል። በበጎች ቤት ለተኩላዎች ይሟገታል። ለሴቶችም ለሕፃናትም ርኅራኄ የለውም። ከራሔል እምባ የሚበዙ ዋይታዎች በራማ ይሰማሉ። ከዳዊት ከሰሎሞን ወገን የሆኑትን ያሳድዳል። ስለ መስቀሉ ታላቅ ክብር ይደርሳል። ማኅተምን በመበጠስ ያስጨንቃል። ያልዳኑትን በዳኑት ላይ የመነፈቁትን ባመኑት ላይ ያስነሳል። በጌታ በኢየሱስ ደም የጸኑትን ብሉይ ኪዳንንና አዲስ ኪዳንን እስከ ማፋለስ አያንቀላፋም። አባቶችና ምእመናን ይታረዳሉ። የእግዚአብሔር ቤት ጥቁር ይለብሳል። ክርስቲያኑም ጥቁር ለብሰው እግዚኦ ይላሉ። አስጨናቂነቱ አንዴ የተገታ እንደገና ይመጣል። ዳግም ለመከፋፈል በተነሳ ጊዜ በመንፈስ ቅዱስ ኃይል ተባብሮ እንደገና ሲመጣ 7 እጅ እንደሚከፋው አጋንንት ነው። በሁለተኛው መከራ ቤተ ክርስቲያን ብቻ ሳትሆን ቅጽር ግቢውም አካባቢዎችም ሁሉ ጥቁር